የሶስት ወር ነው የሁለት ወር ጽንስ ትይዛለች በአጋጣሚ። እና ያ ነገር ደግሞ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የሀገሬ ልጆች እንደምን አመሻችሁ፣ እንደምን ዋላችሁ። መቅደስ የአፍሻ ማሞ ልጅ ነኝ። ይሄ ወንድማችን እንግዲህ የአትሌት ገለቴ ቡርቃና የአቶ ታደለ ገብረ መድህን ነገር አነጋጋሪ እየሆነ ነው። በጣም ብዙ ነገሮች ሰው ለራሱ ሊይዛቸው የሚችሉት ሊይዛቸው የሚገባው ሚስጥሮች እየወጡ ነው ያሉት። እውነቱን ለመናገር በእልክ ዝም ብላችሁ የማይወራ ነገር ባታወሩ ጥሩ ነው ብዬ አስባለሁ። ምንድነው አሁን ወንድማችን እያለ ያለው ከሷ ልጅ እንዳልወልድ አርጌ ራሴ ሄጄ ሌላ ልጅ እንደወለድኩ እየተደረገ ነው። እውነታው ግን የዛሬ 16 ዓመት ነፍሰ ጡር ነበረ። እስካሁን ቢወለድ 9 ወር ተረግዞ ከተወለደበት ጊዜ ቢቆጠር የ15 ዓመት ልጅ ይኖረን ነበር። ግን በሰዓቱ እኔና እሷ ጓደኛ ማሞች በነበርበት ሰዓት ከጋብቻ በፊት ልጁ ወደ ቸርች ሄደን ሳንጋባ ልጁ ተጸነሰ። እኔም ጎረምሳ ነኝ፣ እሷም ወጣት ናት። ስለ ሃይማኖቱ ደግሞ በደንብ አላቅም አለ። ለሷ ብሎ ይመስለኛል ፕሮቴስታንት የሆነው። ወይ ገንዘብ ያለው ያውጣ ስራ ያሰራበታል። ሃይማኖትንም እኮ አባትንም ያስቀይራል። ምንም ማቀው ነገር ስለሌለ ወንጌላዊት አትቀበለኝም፣ ወንጌል ቤተክርስቲያን ሙሉ ወንጌል ቤተክርስቲያን አትቀበለኝም ስትል የ3 ወር ነፍሰ ጡር ወረደ ያለ ነው። ስለዚህ ስታስወርድ ደግሞ ከፍተኛ ቀላል አልነበረም፣ እንደታመመች ምናምን ነው። ስለዚህ በዛ በውርጃ አማካኝነት ገለቴ ቡርቃ ያለ መውለድ ችግር ገጥሞባታል ማለት ነው። ማለት የ3 ወር ልጅ ያስወርዳለች። አንዳንድ ጊዜ ውርጃ መሀንነትን ያስከትላል። የማህፀን ኢንፌክሽን፣ የማህፀን ቱቦ ተጣብቆ በጣም ብዙ ነገሮችን ሊያስከትል ይችላል። ውርጃ በጣም አስከፊ ነገር ነው። ግን አሁን አንድ ሴት በመሀል ላይ ተነጋግሮ ያደረጉትን ነገር አስወርዳለች ብሎ መናገር ራሱ ትክክል ነው ወይ ብዬ አስባለሁኝ። አንዳንዴ ምንተዋቸው ነገር እኮ አለ። ስለ እውነት እኔ አሁን እውነት ባልና ሚስት በህይወት አጋጣሚ በሄዳችሁበት ያጋጠማችሁን ያያችሁን ላውራ ብትሉ የእውነት እንደ ሀገርም አንኖርም። በጣም ብዙ አጸያፊ ነገሮች ከሰው ጋር ጠጋ ብላችሁ እንዲህ ነበሩ እንዴ ብላችሁ ከሰው ይልቅ ሃይማኖትን አስቀድመው ስምን አስቀድመው ኢብን እናት የልጇን ልጅ ተባብራ አስወርዳ ብዙ ነገር ትሰማላችሁ። እኔ እግዚአብሔር ይመስገን ከእናት ጋር አላደኩምና ግን እናት ከአባት ደብቃ ልጇን ስታረግዝባት የደረሰ ልጅ አስወርዳ በጭካኔ ስምን ለመጠበቅ እምነትን ለመጠበቅ ሲያረጉ ታያላችሁ፣ ትሰማላችሁ። ግን ያ ሁሉ ነገር ሚዲያ ላይ ወጥቶ ይወራል ወይ ነው። በሁለተኛ ደግሞ የእምነት ተቋሞች እኔ የኦርቶዶክስን አላቅም። እኔ የኦርቶዶክስ እምነት ተከታይ ነኝ። በቤተ ክርስቲያን እንጋባ ብሎኝ ሁለታችንም ግን ከዛ በፊት አድርገን ጸንሼ ከሆነ ለንስሐ አባቴ ሄጄ እንዲህ ነው፣ ግን በቤተ ክርስቲያን በእግዚአብሔር ፊት መጋባት እንፈልጋለን። ልጅ ግን ከጋብቻ በፊት ከ80 በፊት ጸንሻለሁ ላለው የሚሰጠኝን ንስሐ ይሰጠኛል። እግዚአብሔር የይቅር ባይ አምላክ ነው። ንስሐዬን ተቀብዬ ጾም ጸሎቴን ተቀብዬ ማድረግ ያለብኝን አድርጌ በንስሐ ታጥቤ ልጁም ተወልዶ ክርስትና ተነስቶ ወደ ቤተ ክርስቲያን እውነተኛ ቦታ የእግዚአብሔርን አገልጋይ የእግዚአብሔርን ሕንጻ ማስቀጠል ነው ያለብኝ እንጂ ገና ለገና ወንጌል ቤተ ክርስቲያን ትቆጣለች ብሎ ወይ ልጁ ከተጸነሰ በኋላ ኒካ ቢታሰር ልጁ ዲቃላ ይሆናል ተብሎ ትክክል ነው ወይ? የእምነት ተቋሞች በአጠቃላይ ነው ጥያቄ የምጠይቃችሁ። ትክክል ነው ወይ? በሙስሊሞችስ እንዴት ይታያል? አንድ ሴት ከእንትን በፊት እንዳጋጣሚ በቃ ጸነሰች፣ ቶሎ ብሎ ኒካ ማሰር፣ በቃ ልጁ ከተወለደ ፈጣሪን በአላህ አንድነት ካወቀ ሙስሊም ነው እናትና አባቱ ጋር ያድጋል እንጂ ይሄ ከኒካ በፊት የተረገዘ ስለሆነ ተብሎ እንደዚህ አይነት ውርጃ ከዛ በኋላ ሴቷ የማታረግዝበት ሁኔታ ይፈጠራል። በሙሉ ወንጌል በብዛት ብዙ ነገር እኔ አንድ ልጅ እዚህ የምኖርበት ከተማ 2 ልጆችን ወልዳ ግን በ80 ስላልተጋባይ ፕሮቴስታንት ሆና ቸርች ማትሄድ ልጅ አውቃለሁ። ለምንድነው ይቅርታ በእኛ ተቀባይነት የለውም ብላኛለች። እና ልጆቹ ሙስሊምም አይደሉም ኦርቶዶክስም አይደሉም ፕሮቴስታንትም አይደሉም። ገብቷችኋል? ለምን በቃ ይዤ ብሄድ በጣም አስቸጋሪ ነው። ቤተክርስቲያን አትቀበለኝም፣ ምክንያቱም ከጋብቻ በፊት ነው የወለድኩት። ታዲያ በቃ ሂጂና ንገሪያቸው፣ በቃ እንደዚህ አድርጌ ወለድኩኝ፣ እስከመቼ ከቸርች ቀርቼ እስከመቼ ከቸርች ጠፍቼ ብለሽ ቢያቸው አይ በጣም ከባድ ነው
ችግር ነው አልችለውም ማለችኝ። ዱላውን አልችለውም ማለት የሰውን አጸፋ አልችለውም። ስለዚህ ልጆቼን ድብቅ ብዬ ባሳድግ ይሻለኛል ብላ ኦርቶዶክስ ቤተክርስቲያን ጋር ትሄድ። እሷ ኦርቶዶክስ አይደለችም፣ ፕሮቴስታንት ናት። ልጆቹ ከማንኛውም ሃይማኖት አሁን ላይ ምን እንደደረሰች አላቅም። መድኃኔዓለም የሚወጣው ሲያድጉ የሆነ ቦታ ታሪኩን የማያውቁ ቦታ አንድ ቸርች ትሄዳለች ብዬ አስባለሁ። እና እንደዚህ አይነት ቸርች አትፈቅድም፣ ሙሉ ወንጌል አትፈቅድም ብሎ ማስወረድ በራሱ ትክክል ነው ወይ? የሃይማኖት አባቶች እንዴት ታውታላችሁ? ሁለተኛ ደግሞ የሰው ልጅ የቱንም ያክል እልክ ቢገባባ አብሮ የኖረ ሰው በዚህ ደረጃ እስከ ውርጃ ደረጃ አሁን ማን ነው ተጠያቂ? አስወረደች። የባሰ ቁስሏን መንካት። አንደኛ እምነቱ ነው ተጽዕኖ የፈጠረባት፣ ሃይማኖት ነው ተጽዕኖ የፈጠረባት። ገብቷችኋል አይደለ? ለሃይማኖት ክብር ስትል የሰውን አፍ ስትፈራ አስወረደች። ያ ውርጃ ደግሞ መሀንነትን ወይ ደግሞ ሌላ ጽንስ እንዳይፈጠር ዋጋ አስከፈላል። ላለፉት 15 ዓመት ሌላ ጽንስ እንዳትቋጥር አደረጋት። ማይ ጋድ። እና ብቻ እኔ ግራ ገባኝ። ግዴታ ነው ወይ አቶ ታደለ ይሄን ነገር ሶሻል ሚዲያ ላይ አውጥቶ ማውራት? በአንዳንድ ነገር እሷ ደግማ ጽንስ መያዝ ስላልቻለች ነው እንጂ ብለህ ብታልፍስ ምን ችግር አለ? ብቻ አላቅም። ግን ብዙ ነገር እኮ አለ። አንድን ሰው ከሳሽ የተከሳሽን መልስ ቢያውቅ ኖሮ አይከስም ነበር ይባላል አይደለ? ሁልጊዜም ቢሆን የሆነን ሰው ለማሸነፍ ብዙ ሰው ተዘጋጅቶ ነው የሚመጣው። ገብቷችኋል? እንዲህ ማልቀስም ካስፈለገ እየየ ብለሽ ስንት ብሶት አለብሽ። ብሶትሽን እያስታወሽ ያሳለፍሽውን ነገር እያስታወሽ ብዙ እየየ ማለት ትችላለህ፣ እየየ ማለት ትችላለህ። በነገራችን ላይ ሰው አንድን ሰው ማሸነፍ ከፈለገ ያለ የሌለ አቅሙን በተለይ የንግግር ክህሎት ካለው የመረጋጋት ክህሎት ካለው የኛ ሰው ደግሞ መረጋጋትህን፣ ንግግርህን፣ የማስረዳት ብቃትህን፣ ኢሞሽንህን ምናምን ነው የሚከታተለው። የፈለገ እውነተኛ ብትሆን በንግግር ነው ይሄንን ህዝብ የምታሳምነው። እና ይሄን ያክል ሰውን ለማሳመን ብላችሁ የቤት ገበና መውጣት አለበት ብዬ አላስብም። እና በጣም ነው ያዘንኩት እውነቱን ለመናገር ገለቴ። እኔ አንድ ሴት ሳትበደል ሄዶ ስለወለደ ብቻ ቀንታ ምናምን ትወጣለች ብዬ አላስብም። ይሄን ያህል ማዕረግ፣ ይሄን ያህል ስም፣ ይሄን ያህል ብዙ ተፎካካሪ፣ ብዙ ወዳጅ፣ ብዙ ባላንጣ፣ ብዙ ጠላት ታፈራላችሁ መቼም ታዋቂ ስትሆኑ። እና በዚህ ደረጃ ያበጠው ይፈንዳ። በቃ እስከዛሬ ይቺ ሯጭ እንዲህ አለች እንዲህ አለች ተብዬ ብላ የደበቀችውን ነገር ይዛ የመጣችሁ መቼም ስለባሰባት ነው። ለማንኛውም አልቃሽ ምን አለች መሰላችሁ? አልቃሽ መርዝ በጥብጣ አስቀምጣለች። በመጨረሻ ይሄንን ቪዲዮ እንደጨረሳችሁ ማውቀው ይሄንን ስጽፉልኝ ነው። አልቃሽ ሴትዮዋ የእንጀራ እናት ናት አሉና የእንጀራ ልጇ መግደል ፈልጋ ነበር በመርዝ። ከዛ መርዝ በጥብጣ ምሪንዳ ፊት ለፊት አስቀምጣ ጠበቀች። ልክ ስትመጣ ምሪንዳውን ጠጥታ እንድትሞት ማለት ነው። ከዛ ለካ እስከዛሬ ቀድማ የምትመጣው የእንጀራ ልጅ ናት። ዱላ ስለሚጠብቃት ሁሌ ቀድማ የምትመጣው የእንጀራ ልጅ ናት። የራሷ ላይ ቀስ ብላ ከጓደኞቿ ጋር ላጥ እያለ ቀስ ብላ ነው የምትመጣው። የዛን ሰዓት ምን ሲያንቀለቀላት የገዛ ልጇ እንደመጣች አለቅም ወስዳ ጠጥታ አድርገዋለች። ከዛም በኋላ ጠጥታለች። መኝታ ክፍሏ ሄዳ ተኝታለች። ሴትዮዋ ስትመጣ ልጅቷን መታለች። ልጅቷ የጠጣች ነው የመሰላት፣ አላወቀችም። ምሳዋ ስር ስለሆነ ያስቀመጠችላት የምትበላው ሁሌ የእንጀራ ልጇ ይሄን ቢና ከዛን ይሄን ስሪ ስለምትላት ምሳ ማዘጋጅ። ልጅቷ ግን ያን ምሪንዳ ብቻ ነው የታባቷ ልትጠጣ ነው ብላ የእንጀራ ልጅም ስለሆነ ልጅቷ የእሷን ጥጥት አድርጋባት መሄዷ ነው። ሞተችና ስትሞት ለቅሶ ላይ አልታወቀም ምን እንደሆነ። በቃ ብቻ በድንገተኛ ሞተች ስለተባለ እናትየዋም ስራዋን ስለምታቅ ይመርመርልኝ ምናምን አላለችም። ተቀበረች ልጅቷና ለቅሶ ላይ እንዲህ ብላ አለቀሰች አሉ። ቀን ሳለቅስ ውዬ ልድገመው ሌሊቱን እንዲህ ይጎዳል ወይ ስራ ባለቤቱን አለቻሉ። ስራ ባለቤቱን ይጎዳል። የእውነት ስራ ባለቤቱን ይጎዳል። አንዳንድ ጊዜ በዚህ ደረጃ ማለት አንዳንድ ጊዜ እኮ የፈለገ ሰውን ብጠሉት የማታወሩለት ነገር አለ። እኔ በህይወቴ የፈለገ የሆነን ሰው ብጠላው ቢያናድደኝ ማላወራበት ነገር አለ። የፈለገ ቢሆን ማለት ነው። እና አንዳንዴ ኢሞሽናል እየሆነን እየመጣን ባንለፈልፍ ባናወራ። አሁን ስለ ውርጃ ወንጌል በቃ ከባድ ስለሆነ ወንጌል ቤተክርስቲያን ስለማትፈቅድ አስወረድን። የ3 ወር ልጅ እኮ ቅርጽ አውጥቷል። ሰውነት ቅርጽ አውጥቷል። ሲጀመር የኢትዮጵያ ሐኪሞችም እንደው ከሁለት ወር በላይ ካለፈው ባታስወርዱ ውጭ ሀገር። አሁን 2 ወር ካለፈው የፈለገ ቢሆን ምክንያቱም ቅርጽ ያወጣል። የሰው ህይወት ነው ያጠፋችሁት። የእግዚአብሔርን ህንጻ አፍርሶ እግዚአብሔር አይከብርም። ብቻ በጣም ነው ያዘንኩት
እኔ ለገለቴ ቡርቃ መካሻዋን ይስጣት ልጅ ብዬ ነው